ሻሽ ያሰርሽነሽ? አዎ ነይ። ሃይ እንዴት ነሽ አና? ኦኬ ሰላም ልትይኝ የጠራሽኝ? ወደ ጉዳይሽ ግቢ ቸኩላለሁ። እሺ ይኸውልሽ አና፣ በቃ ባሌን ተይልኝ። የልጅነት ባሌ ነው። 4 ልጆች አሉን። በዛ ላይ ከወለድኩኝ 5 ወሬ ነው። አልጠነከርኩም ራሱ። ስራም ተበላሽቶብኛል። አንቺ ገና ልጅ ነሽ። አንቺ የራስሽ ህይወት አለሽ። ባይዘይ ለልጆቹ ብሎ ነው እንጂ እሱ ካንቺ ጋር መሆን አይፈልግም። ቆይ ለምን አፈችውም? እንደዛ አለሽ? ደግሞ ልክ እንደነገረኝ ሻሽሽ፣ ጥፍርሽ፣ ሺቲሽ እንዴት ነው ግን ካንቺ ጋር እስካሁን የቆየው? ኤኒሃው እኔን መርጦኛል። እኔም ደግሞ ወደዋለሁ። አንቺ ግን ራስሽን ጠብቂሽ። ራሴን መጣሊ ለቤቴ ነበረ። ለኔ ለልጆቹ እናት ያልሆነ ላንቺ የሚሆን ይመስልሻል? ቀንሽን ጠብቂ። ክፉ ነገር እስኪያትማኝ ማሂ ሀና፣ ፊትሽ የመቆም ድፍረቱ የለኝም። ግን ዜድ ማርገዜን ካወቀ በኋላ አድራሻውን አጥፍቶ ጠፋብኝ። እባክሽ ልለምንሽ አንድ የማገኝበትን ነገር ንገሪኝ። ይገርማል። ከኔ ጋር እናወራ፣ ግን ከ15 ቀን በፊት ከልጆቹ ጋር ሲያወራ ወደ ካናዳ ልሄድ እንደሆነ ሰምቻለሁ። ካናዳ? ሁሌም ቢሆን ጥሎ ይመጣ ጥሎሽ ይሄዳል። የሰው ነገር ቢሆን የሰው ነው። ለማንኛውም ቸኩላለሁ። የማግዝሽ ነገር ካለ በዚህ ደውል። ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል።